እግዚአብሔር በመከራ ቀን ቅርብ ነው። በአሁኑ ሰዓት አንዳንዶቻችን በመከራ በስቃይ እና በአእምሮ ጭንቀት ውስጥ እንሆን ይሆናል። በዚህ ጊዜ እግዚአብሔር የት ነው ያለው የሚል ጥያቄ ከውስጣችን ይሰማን ይሆናል። ነገር ግን ሰውን በምሳሌው የፈጠረ ሰማይንና ምድርን የሚታዩትንና የማይታዩትን ሁሉ የፈጠረ በልጁ በኢየሱስ ክርስቶስ በኩል የታረቀን አምላካችን ቅርብ ነው። ችግራችንን ሊካፈልና ሊደግፈው ሙሉ ፈቃዱ ነው። በቅዱስ ቃሉም በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 1 እስከ ቁጥር 3 እንዲህ ይለናል። አሁን ግን ያዕቆብ ሆይ፣ የፈጠረህ እስራኤል ሆይ፣ የሠራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የእኔ ነህ። በውሃ ውስጥ በምታልፍበት ጊዜ ከአንተ ጋር እሆናለሁ። ወንዙን ስትሻገረው አያሰጥምህም፣ በእሳት ውስጥ ስትሄድ አያቃጥልህም፣ ነበልባሉም አይፈጅህም። እኔ እግዚአብሔር የእስራኤል ቅዱስ ነኝና። በመዝሙረ ዳዊት በቅንፍ 91 ቁጥር 15 ቅዱስ የሆነው ቃሉ እንዲህ ይለናል፣ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አይዟችሁ ወገኖች፣ ሰማይንና ምድርን የፈጠረ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ከእኛ ጋር ነው። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ቅዱስና ሕያው በሆነው ቃሉ እንዲህ ይለናል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት። እንዲሁም ወደ ፊልጵስዩስ ሰዎች ምዕራፍ 4 ከቁጥር 4 እስከ ቁጥር 7 ቅዱስ የሆነው ቃሉ እንዲህ ይለናል፣ ምን ጊዜም በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ በሁሉ ዘንድ እየታወቀ ይሁን፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡት እንጂ ስለ ማንኛውም ነገር አትጨነቁ። ከማስተዋልም በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን
በክርስቶስ ኢየሱስ ይጠብቀዋል። ወደ ሮሜ ሰዎች ምዕራፍ 8 ቁጥር 28 እንዲህ ይለናል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሠራ እንደሚያደርግላቸው እናውቃለን። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሠራ እንደሚያደርግላቸው እናውቃለን። ደስ ይበለኝ ሐዘኔ ራቅልኝ፣ እግዚአብሔር ይወደኛል። አምላካችን አባት ከሆነልኝ ስለ ልጁ እርሱ ያስባል። በየደቂቃው የደረሰኝ አባቴ በፍቅሩ ልኮታል። ለየቀኑ የሚጠቅመኝ ደስታም ሐዘንም ያካፍላል። ጩኸቴን ለመስማት አይሰለችም፣ ሸክሜንም ያነሳልኛል። በድካሜ ከኔ ዘንድ አይለይም፣ ስሙ መካር ኃያል ይባላል። ክቡር ገንዘቡ እንዳይጠፋበት እርሱ ራሱ ይጠነቀቃል። እንደ ቀኑም ኃይሉ ሊሆንለት ልጁን ጸጋው ያበረታዋል። አምላኬ እንዲህ ስታስብልኝ እኔም ሐሳቤን ልተው እርዳኝ። እምነትን ከቃል ጨምርልኝ፣ በዚህም ወደ አገሬ ምራኝ። ደስ ይለኝ ስጨነቅም በሐዘን አንተ ሁሉን እንደሰጠኸኝ ተስፋህን ተቀብዬ ለማመን ጌታ ሆይ አንተ አስተምረኝ።